ሰበር መረጃ አሜሪካ በኢራን የኒውክሌር ተቋማት ላይ የፈጸመችውን የቦምብ ድብደባ በሰዓታት ውስጥ ብዙ ዓለም አቀፍ ምላሽ አስከትሏል። አስተያየታቸውን በመስጠት የአረብ አገራቶች ተጠቃሾች ናቸው። በዋሽንግተንና በቴህራን መካከል የኒውክሌር ውይይቶችን እየሸመገለች የነበረችው ኦማን አሜሪካን በኒውክሌር ተቋማት የፈጸመችውን ጥቃት አጥብቃ አውግዛለች። የባሕረ ሰላጤው ሱልጣኔት በዩናይትድ ስቴትስ የተፈጸመው የአየር ድብደባ ምክንያት የተከሰተውን እጅግ አሳሳቢ ሆኗል። የሊባኖሱ ፕሬዝዳንት ጆሴፍ በበኩላቸው የኢራን የኒውክሌር ተቋማት ድብደባ ሁኔታው ከአንድ በላይ ቀጠና ሀገራት ደህንነትና መረጋጋት አደጋ ላይ ይጥላል ብለዋል። የኳታር የውጭ ጉዳይ ሚኒስትር በበኩሉ አሁን እየታየ ያለው አደገኛ ውጥረት ዓለም አቀፍ ደረጃ አስከፊ መዘዞችን ያስከትላል ሲል አስጠንቅቋል። ግብጽ ቀጠናው የወደፊቱን ትርምስና ውጥረት የመግባት እንደተጋረጠባት በመግለጽ አስጠንቅቃለች።